የ2026 የፊፋ የዓለም ዋንጫ በሜክሲኮ ስታዲዮ አዘቴካ በከፍተኛ ድምቀት ተጀምሯል። የ2026 የፊፋ የዓለም ዋንጫ መክፈቻ ጨዋታ እግር ኳስ ወደ ታላቁ መድረክ መመለሱን የሚያበስር ታሪካዊ በዓል መሆን ነበረበት። ሆኖም ግን ለደቡብ አፍሪካው ብሔራዊ ቡድን ባፋና ባፋና በሀገሪቱ ላይ ለረጅም ጊዜ የተቀበረውን ቁጣ መቀስቀሻ ሆነ። ይህም የአንድ ሀገር የውስጥ ፖለቲካዊ ጥላቻ በዓለም አቀፍ የስፖርት መድረክ ላይ እንዴት ጥላ ማሳረፍ እንደሚችል ያሳየ ክስተት ሆኖ ተመዝግቧል። ውድድሩ በሜክሲኮ ሲቲ በሚገኘው በታዋቂውና በታዳሚዎች በተጨናነቀው ስታዲዮ አዘቴካ በከፍተኛ ድምቀት ተጀምሯል። የመክፈቻ ስነ ስርዓቱ የአስተናጋጅ ሀገራትን ታሪክ በምሽቱ ሰማይ ላይ በስዕል ያሳየ አስደናቂና የተቀናጀ የድሮን መብራት ትዕይንት የታየበት የባህል ውበት ማሳያ ነበር። ይሁን እንጂ ካፕቴን ሮንዌን ዊሊያምስ ባፋና ባፋናን እየመራ ወደ ሜዳ ሲገባ ከስታዲየሙ ውጭ ያለው የዲጂታል ድባብ ግን ፍጹም ጠንካራ ጠላትነት የነገሰበት ነበር። ከዚህ ቀደም ታይቶ በማያውቅ ሁኔታ የአፍሪካ አህጉር አብዛኞቹ የእግር ኳስ አድናቂዎች በደቡብ አፍሪካ ላይ በአንድነት በመነሳት ለሰሜን አሜሪካው ተቀናቃኝ ሜክሲኮ በንቃት ድጋፋቸውን ሰጥተዋል። ለዚህ ምክንያት ከታክቲክ ወይም ከስፖርታዊ ተቀናቃኝነት ጋር ምንም ግንኙነት አልነበረውም። ይልቁንም በደቡብ አፍሪካ እየተከሰተ ያለውን አስከፊ የውጭ ዜጎች ጥላቻ ወይም ዜኖፎቢያም በመቃወም የተደረገ ዓለም አቀፍ የተቃውሞ መግለጫ ነበር። ይህ ውድድር ከመጀመሩ ለወራት ያህል ደቡብ አፍሪካ በተለይም ደርባንን ማዕከል ባደረገ ከባድ የጸረ ስደተኞች ተቃውሞ ውስጥ ቆይታለች። ከጎረቤት አፍሪካ ሀገራት የመጡ የውጭ ሀገር ዜጎች ያለ ሕጋዊ ፈቃድ ይኖራሉ፣ የስራ ዕድሎችንም ይወስዳሉ በሚል ክስ ከፍተኛ ጠላትነት፣ ጥቃትና በግዴታ ከመኖሪያቸው የመፈናቀል አደጋ ደርሶባቸዋል። ለዚህ የተለየ ግጭት መባባስ ምክንያት የሆነው ዋነኛ ሰው ታዋቂዋ የሬዲዮ አቅራቢ ፖድካስተርና የጸረ ስደት ንቅናቄ የሆነው ማርች መስራች ጃሲንታ ዚንሂሌ ንጎምቤሴ ዙማ ማንጎቤሴ ናት። በእሷ መሪነት እነዚህ ቡድኖች አጀንዳውን በመቆጣጠር ህጋዊ ሰነድ የሌላቸውን ስደተኞች በጅምላ እንዲባረሩና የውጭ ሀገር ሰራተኞች ሀገሪቱን ለቀው እንዲወጡ እስከ ሰኔ 30 2026 የሚደርስ ጥብቅና አስፈሪ የጊዜ ገደብ አስቀምጧል። የደቡብ አፍሪካ መንግስት ለዚህ የሰጠው ምላሽ ግን በመላው ሀገሪቱ ደካማና ለአይን ማታለያ የተደረገ ተብሎ በከፍተኛ ደረጃ ተነቅፏል። ፕሬዚዳንት ሲሪል ራማፎሳ ቀውሱን ለመፍታት ያደረጉት ጥረት በሰብአዊ መብት ተሟጋቾችና በፖለቲካ ተቃዋሚዎች ዘንድ የስደት ማስመሰያ ድራማ ተብሎ የተወገዘ ሲሆን ዋናውን ችግር የሸሸገ ህጋዊ ስደተኞችን መጠበቅ ያልቻለና ከባድ የሚዲያ ጥያቄዎችን ለመመለስ ፈቃደኛ ያልሆነ ተብሏል። መንግስት ቀውሱን መቆጣጠር ባለመቻሉ እንደ ናይጄሪያና ጋና ያሉ ሀገራት ዜጎቻቸውን ለደህንነታቸው ሲሉ በንቃት ወደ ሀገራቸው እንዲመለሱና እንዲወጡ ለማድረግ ተገደዋል። ይህ ውጥረት የነገሰበት ፖለቲካዊ ከባቢ አየር በሜዳው ላይ ወደ ስፖርታዊ ውድቀት ተቀየረ። ባፋና ባፋና ከ6 ዓመታት ቆይታ በኋላ ወደ ዓለም ዋንጫ መድረክ ያደረገው መመለስ በአሰቃቂ ስህተቶችና በስነ ስርዓት እጥረት ምክንያት በፍጥነት ባከነ። ታዲያ በዚህ ውጥረት ታጅቦ ወደ ዓለም ዋንጫ ያቀናው የደቡብ አፍሪካው የእግር ኳስ ቡድን ባፋና በሶሻል ሚዲያ ትችቶችና በሌሎች ሀገራት ተቃውሞ ታጅቦ በሜክሲኮቸው 2-0 የሆነ ሽንፈትን አስተናግዷል። በ2-0 ሽንፈት የጨዋታው ማጠናቀቂያ ፊሽካ እንደተነፋ የአፍሪካ ማህበራዊ ሚዲያ በጩኸት ተሞላ። ከናይጄሪያ፣ ዚምባብዌ፣ ኬንያ እና ጋና የተወጣጡ የይዘት ፈጣሪዎች፣ የእግር ኳስ ተንታኞች እና ተራ ተጠቃሚዎች የባፋናን ውድቀት በይፋ አከበሩ። ደቡብ አፍሪካውያን በገዛ ሀገራቸው የውጭ ዜጎችን በኃይል ለማባረር እየሞከሩ እነሱ ራሳቸው በባዕድ ሀገር መሸነፋቸው ያለውን አስቂኝ ገጽታ በማንሳት ቲክቶክ፣ ኤክስ የቀድሞ ትዊተር እና ዩቲዩብ በትችት እና በፌስ ተጠቅለቁ። የጸረ ስደት መሪዋ ጃሲንታ ዚንሂሌ ውጥረቱን ለማርገብ ከመሞከር ይልቅ በማህበራዊ ሚዲያ ላይ ባስተላለፈችው ተንኳሽና ከፋፋይ መግለጫ የንቅናቄዋን ንግግር በድጋሚ ያጠናክራለች። የእናንተ ዜጎች ወደ ሌላ ሀገር በህገወጥ መንገድ ገብቶ የዚያን ሀገር ህግ መጣስ ሲጀምሩና የዚያ ሀገር ዜጎች ወደ ቤታችሁ ሂዱ ሲሏችሁ በሀገሪቱ ላይ መቆጣታችሁን አስቡት። እኛ ያለ እናንተ ድጋፍ ብቻችንን ለዓለም ዋንጫ አልፈናል። ብናሸንፍም ባናሸንፍም ሀገራችንን የምንወድ ደቡብ አፍሪካውያን ሆነን እንቀጥላለን። እናንተ ብትጠሉንም ባትጠሉንም ህገወጥ ስደተኞች አሁንም ሀገራችንን ጥለው ይወጣሉ የሚል ነበር። የባፋና ጉዳይ በዘመናዊ ዲጂታል ዘመን ውስጥ ትልቅ ማሳያ ነው። ማህበራዊ ሚዲያ እንዴት እንደ መስተዋትና ሚዛን ጠባቂ ነው እንደሚያገለግል ያሳያል። አንድ ሀገር ጥላቻን፣
የፍትህ እጥረትንና በመንግስት የተደገፈ ወይም ዝም የተባለ የውጭ ዜጎች ጥላቻን በሚያንጸባርቅበት ጊዜ ከእንግዲህ በስፖርት ለስላሳ ዲፕሎማሲ በስተጀርባ መደበቅ አይቻልም። የዓለም አቀፉ የአፍሪካ ማህበረሰብ ደቡብ አፍሪካን በዓለም መድረክ ላይ ያላትን የኡቡንቱ ወይም የአንድነት ትረካ በተሳካ ሁኔታ ገፎባታል። የባፋና መሸነፍ ለመመልከት ቲቪያቸውን በመክፈት አህጉሪቱ ግልጽ መልእክት አስተላልፋለች። አንድነት የሁለትዮሽ መንደር ነው። በሀገር ውስጥ ጎረቤቶችን እያሰቃየ በውጭ ሀገር ድጋፋቸውንና እልልታቸውን ልትጠብቅ አትችልም የሚል